ስማ ቤብ ምንም ብንፋታም ልቤ ውስጥ ነህ እና አሁን ማለት ነው በህይወቴ እንድደርስልኝ ፈልጌ ነው። ከአንተ በላይ ቅርብ ሰው የለም። ምን ማለት አንድ አሪፍ ልጅ ጠብሻለሁ እና ፎቶ ልኬልሃለሁ። ሬት እንድታረግልኝ ፈልጌ ነው። ከ0-0 ጋር ደባሪ ነው። 10-10 ነው። ይኸውና ደውልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የቻናሌ ተከታዮች ነኝ አልሐምዱሊላህ ሰላም ነኝ። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በአዲስ ቪዲዮ መታለች ሩታ ማለት ነው። ፈካ ብላ መታለች ማለት ነው። ደግሞ አንዴ የሆነ ሰው አጥታለች ማለት ነው። እና ብዙ አለፍልፍ እና የሚገርም ቪዲዮ ነው እውነት ለመናገር ማለት በእርግጠኝነት ወንድሟ ይሆናል ወይ ዘመዱ ይሆናል ብዬ አምናለሁ። የሆነ እንደዚህ ሌላ ሪሌሽንሺፕ ምናምን ትጀምራለች ብዬ እኔ አላምንም። ደግሞ አይሆንም እንደዚህ ማለት ነው። እና ሩታዬ በመጀመሪያ ግን እንደዚህ ፏፋሽ ብለሽ ስለመጣሽ ደስ ብሎኛል። ደስታሽን ማየት ያስደስተኛል። እና ደግሞ ብዙም የሚያስደስታቸው ሰዎች አሉ፣ ብዙም የሚያስከፋቸው ሰዎችም ስላሉ ፏፈሽ በይ ዝም ብለሽ ሚዲያ ላይ በተለይ ቪዲዮ ላይ ስትመጪ ፏፈሽ ብለሽ ነው ቶሎ ልሻለ የኔ ውድ። እና ማለት ነው ይሄ ልጅ ፊታቸውን ሳያቸው ምናምን እሷን ይመስላል ሁሉ ነገራቸውን ሳየው ማለት እንደው ምናልባት ወንድሟ ከሆነ ወንድሟ ነው ብዬ ገምታለሁ፣ በግምት ማለት ነው። እና በእርግጥ እኔ ልጁን አላውቀውም፣ ከአሁን በፊት ሰርተናል አለች። የሆነ ሰዓት ላይ ግን ከባልሽ እና ከጓደኛሽ ማንኛውም ብታሳስር ይሻልሻል ምናምን የሚል ቲክቶክ ላይ ለቆ ነበር። እና እሱ ልጅ መሰለኝ ይሄ ልጅ ብቻ አላወኩም። እና ለማንኛውም እኔ እሷ ሰርቻለሁ ቪዲዮ ምናምን ብላለች አላውቅም። ለማንኛውም ግን የሚገርም ቪዲዮ ነው። አብርሽ እንግዲህ ጨልሎ ጉድጓድ እንዳይገባ ነው ጠብቁና አቤልም ታሳውቋል መሰል ደግሞ ቢኒያም እና ኤፍሬም የሚጠብቁ ማለት ነው ጉድጓድ እንዳይገባ እና ማለት ነው። እና ዛሬ እንደው ምን ታያችሁ? ምን ሰማችሁ? ምን መሰላችሁ ማለት ነው? ኦዲየንሶች የተሰማችሁን በኮሜንት ጻፉልኝ። ከዛ ማለት ነው አብርሽን ግን በቅኔ ተጫውታበታለች ማለት ነው። ማለት ንግግር የሚችል መረዳት የሚችል ከዛ ደግሞ አነጋገሩ ቁጥብ የሆነ ይሄው ሁሉ ቅኔ ደግሞ አሽሞር ነገር ነው ማለት ነው። አብርሽ ነው። አብርሽ ግን ጆሮውን ቢኮረኩርም አይገባውም ሲጀመር ማለት ነው። እንደዚህ አይነት ነገር አይገባውም ወይ ቀጥታ ካልነገረችው አይገባውም። እንደዚህ አይነት በቅኔ የሚነገረው ምናምን አይገባውም ማለት ነው። እና ብዙ ንግግሮች ግን አብርሽን ይወክላሉ ማለት ነው። እስከ መጨረሻ ድረስ ከሰማችሁት ሁሉም ንግግሮች በሚባል ደረጃ አብርሽን የሚወክሉ ናቸው። መረዳት የሚችል ስትል ደግሞ መረዳት የማይችለው አብርሽ ስለሆነ እሱን ለማስተማር ነው ማለት ነው። እና ደግሞ አብርሽ ምን አይነት ስሜት እንደሚሰማው ማየት ትፈልጋለች አሁን ላይ እና ለዛም ጭምር ነው ማለት ነው። እና በእርግጥ ይሄ ነገር ትክክል ነው ማለት አይደለም። ማለት አሁን በአሁኑ ሰዓት ራስሽን ችለሽ መቆም ወደ ፈጣሪሽ የምትቀርብበት ሰዓት ነው። ከፈጣሪ ጋር ማለት አንቺ አሁን ፈጣሪ ጋር መያያዝ እኔ እንጃ ማለት ከፈጣሪው ጋር የሚዋደድ ሰው በጣም ደስ ይላል ማለት ነው። እና ከፈጣሪው ጋር የሚቃረብ ሰው በጣም ደስ ይላል ያለንበት ማለት ነው። እና አሁን ላይ አንቺ ከፈጣሪ ጋር ነው መቃረብ ያለብሽ፣ ከሌላ ሰው ጋር ከማንም ጋር ሰው አያስፈልግሽም። ሀታ አብርሃም ራሱ ዝም ብሎ ለእንትን ነው የሚያስፈልግሽ እንጂ አሁን ፈጣሪ ነው የሚያስፈልግሽ ማለት ነው። በሰላም ወልደሽ እንድትገላገይ በሰላም ልጅሽን እንዲያሳቅፍሽ ጸሎት ወይም ዱዓ ማድረግ አለብሽ እንጂ የሌላ ሰው ጋር ቪዲዮ እንደዚህ መላላጥ ምናምን ያስጠላል። አሁን አንቺ መከበር ነው ያለብሽ። ስነ ስርዓትሽን ይዘሽ ሰፋ ያለ ልብስ እየለበሽ እንደዚህ ሚኒ እንትን ብለው ምናምን በጣም ላንቺን አይመጥንም። እና ካሁን በኋላ እንግዲህ ተሰትረሽ ፈጣሪሽን እንትን ብትይ ይሻላል ብዬ አምናለሁ። እውነት ለመናገር ማለት ካሁን በኋላ ማናለሽ ምን አለሽ? ፈጣሪ ብቻ ነው አሁን መያዝ ያለብሽ፣ ከፈጣሪ ጋር ነው ሁሉም ነገር እንዲያሳልፍሽ ማድረግ ያለብሽ እንጂ ሰው ምንም አይሰራልሽም። ሰው ጥሎ ይሄዳል። አብርሃም ጎዳይ ብለሽ አይደለ እንደ ሩታዬ ይሄንን ያመጣሽው?
ይህ ስም እንደማይጎዳሽ በምን እርግጠኛ ነሽ? ግን እኔ እውነት ለመናገር ወይ ዘመዱ ያጎቷ ልጅ የክስት ልጅ ምናምን ካልሆነ ወንድሟ ነው የሚሆነው እንጂ ማለት ስቲዩትማ ሁሉ ነገሩ እሷን ነው የሚመስለው ሲስቁም ምናምንና ይመሳሰላሉ። እና እሱ ወንድሟ ይመስለኛል። ወንድሟ ሊሆን ይችላል አይታወቅም። ግን ክፉ ላለመናገር መሞከር ነው ማለት ነውና ማለት ክፉ ተናግረን የምንቀረው እኛ ነን። እነሱ ስራ ነው የያዙት፣ ስራ ነው ይስሩ። እንጨነቃቸው እነሱ ያተሳደበ ያተሰቀለ ያተወረደ ምናና መንጨነቃቸው እነሱ ስድብ ይቀንስባቸው እየጨምርባቸው እይታ ነው መንጉር ነው እያለ ህዝቤ ይሰበሰባል ማለት ነውና እንግዲህ አብርሽም ማልቀስን ጭቃጠል ነው እንግዲህ የማይረባ ድርቅ ብለህ ነበረ። እንግዲህ ሁሉንም ነገር ደግሞ ተናግራለች። አሁን ደግሞ ከገባህ ቀዴው ትመለስ ይሆናል፣ ካልገባህ ደግሞ እንዲገባህ አርጋ ደግሞ ትነግርሃለች ማለት ነው። እና ቅኔም አትቻልም ይመር እንዴ ምንድን ነው ማብራት ጠፋ ብሎ ቁሞ ሲጠብቃት አራዳው መጣና በሻማ ወሰዳት። አረ ቅኔማ የምር ጎበዝ ናት የምር። እናቷም ሜሉም እህቷ እንደዚህ ሆናትና ቅኔ ይችላሉ ማለት ነውና እንዲሁ መብራት ሲመጣ እንኳን ብጠብቂው ሩታዬ እልሻለሁኝ። እና ደግሞ ማለት ነው መጨረሻ ላይ ወጠምቻ የሆነ ወንድሞች አሉሽ ምናምን እያላት ነበረ ማለት ነው። ግን አንዱ ይሄ ሳይሆን አይቀርም ታላቅ አለው ምናምን እያለች አልነበረም። በእርግጥ የኛውን ይመስላል እያልኳችሁ ሳይሆን እሷን ነው መስለ ይሄ ልጅ ወንድሟ የሆነ ዝምድና ያላችሁ ይሆናል። መቼም ከሌላ ሰው ጋር ትመጣለች ብዬ ያላምንም ሩታን ማለት ነውና ወንድሟ ነው የሚሆነው። እውነት ለመናገር እንዴት ተጎዳች ምናምን ስላየ የሆነ ለስራ ቪዲዮ ምናምን ስትለው እዛም ይሆናል ማለት ነው እንደዚህ ልታረግ የቻለችው። እና ብዙዎች አሁን ስድቡ ኮሜንት ላይ ስድብ በጣም ስድብ አልጣረ ሰዎች ስራ እንሰዳደብ አረኛው ለሰዳቢዎቹ ነው የሚተርፈለን። እሱ እኮ ምንም አይቀንስባቸውም፣ ግን እኛን ነው የሚጎዳን በኋላ ላይ ማለት ነውና ከባድ ነው። አትሰደቡ ማለት ይሄን ነገር አሁን የመንጫቸው የመጣችበት እንትኗ በእርግጥ አብርሃምን ለማናደድ እና ለአብርሃም የሆነ ነገር ለማሳወቅ ነው። እንግዲህ ቢሆንም እንትን ለማለት ሞክሩ፣ ላለመሰደብ ሞክሩ ማለት ነው። እና ሩታዬ የመመክርሽ ነገር ከአሁን በኋላ ከሰው ጋር ከመጋተትና ሰው ከማንታት ስራሽን ምሳሌ ከሆነ ስራሽን በስነ ስርዓት እየሰራሽ ከፈጣሪሽ ጋር መቃረብ አለብሽ ብዬ አምናለሁ። ከአሁን በኋላ አንቺ በፈጣሪ እጅ ነው የተያሽው ማለት ነውና ስለዚህ በሰላም እንድትገላገይ ጸሎትሽን እያረግሽ ዱዓ እያረግሽ መቀመጥ ነው ያለብሽ እንጂ ከሌላ ወንድ ጋር መጋታት አለብሽ ብዬ እኔ አላምንም ማለት ነውና ለክብርሽም ትንሽ ተጠንቀቂ። መቼም ስታከብሪውና ስታከብሪ ነው ራስሽን የምትከበሪው ማለት ነውና እና ደግሞ ያለሽበት ሁኔታ አንቺን የሚያስከብርሽ አንቺ ስታከብሪ ነው ራስሽን ማለት ነውና ራስሽንም ለማስከበር ሞክሪ ማለት ነው። እና እንግዲህ ወንድሞችሽ ደግሞ ወጠምቻ ናቸው እያለ እና እንግዲህ ወንድሞችሽ ደግሞ ወጠምቻ ናቸው ቦክስ እንዳይደርስብኝ እያለ ነው ማለት ነው። እና እንግዲህ ማስተካከል የሚችል ከሆነ እንግዲህ ማለት እንደ ወንድ እያለች ነበር። ተናግረው ማሳመን መቻል አለብን። ንግግርህን ማሳመን ተናግረህ ማሳመን አስረድተህ ማሳመን አለብህ ምናምን እያለችው ነው ማለት ነው። ከዛ ደግሞ እኔ እረዳሃለሁ አግዝሃለሁ አንተ ትገፋለህ እያለችው ነበር ማለት ነው። እና ይሄ ሁሉ ለአብርሃም ነው ማለት ነው። ተናግረህ ማሳመን አለብህ ማለት እንግዲህ ከወንድሞቿ ጋር ቢግባባ ኖሮ ቀድሞ እሷ ደግሞ ታግዘው ነበረ ማለት ነው። ስለዚህ ወንድሞቿ ጋር መስማማት እንዳለበትና ተናግረው መግባባት እንዲችል መቻል እንደነበረበት እየነገረችው ነው ለአብርሃም ብዬ አምናለሁ። እና እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እላችኋለሁ ውዶቼ። የተሰማችሁን ደግሞ ኮሜንት ላይ ደግሞ አጥፍቼም ከሆነ እንትን በኮሜንት አርሙኝ ማለት ነው። ታረማለሁ እላችኋለሁ። ለማንኛውም ደስተኛ ሆነ ስለመጣች ደስ ብሎኛል። ላይክ፣ ሼር፣ ሰብስክራይብ አድርጉኝ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።